ደስ የሚል ገጠመኝ እየላችሁ መጥቻለሁ ማለት ነው። ስለ ፋጡማ በመጀመሪያ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቅንነት ሚዲያ ዩቱብ ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ ወይ ውዶችዬ? እህት ወንድሞቼ በያላችሁበት ሰላምታዬ ይድረሳችሁ ማለት ነው። በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝዝት ትርፍርፍ ይበልልኝ ማለት ነው። የመዳም ቅመሞችዬ ያው እንግዲህ ዛሬ የመጣሁበት አላማ ስለ ፋጡማ ነው። ረጋ ብላችሁ ቀስ ብላችሁ አዳምጦኝ አታሳልፉት ማለት ነው። ያው በትትና ሸር እንድታደርጉላትም እጠይቃለሁ ማለት ነው። ሀዋይ በፊላ ያለን በሰላማችን ይብዛልን እላችኋለሁኝ። ያው ፋጡማን እማያውቃት የለም ብዬ አላስብም። ማንኛችንም እናውቃታለን። የማታውቃትም ደግሞ ፋጡማ ትባላለች። ልክ እንደኛው የመዳም ቅመም ነበረች። መዳም ቤት ነበር የምትሰራው ለብዙ አመታቶች እየሰራች ቤተሰቧን ታስተዳድር ነበር ማለት ነው። ያው አላህ Subhanahu Wa Ta'ala ያለው ነውና የሚሆነው። ዛሬ ጤነኛ ነን ማለትና ነገ ጤነኛ ላንሆን እንችላለን። ዛሬ ታማሚ ነንና ነገ በሽተኛ አንሆንም። ዱንያ ደዋራ ናት ይላል አረብ ማለት ነው። እና ነግበኔ ብለን ምን እንደሚደርስብን ነገ በኛ የምናውቀው ነገር የለንም ማለት ነው። ስለዚህ ፋጡማ ጌም ቀጠሮ አላት ለታህሳስ 25 ተጎኗ እንሁን እላችኋለሁኝ። ጌሟ ላይ እንድትገኙ በትህትና በአክብሮት እጠይቃለሁ ማለት ነው። እህት ወንድሞቼ እዚህ ጋር ሃይማኖትን አያካትትም። ሙስሊም ክርስቲያኖች ተጎኗ ሆኑ ማለት ነው። ያላችሁ በተሰጧት ስጦታ ደስ ይላል። የሌላችሁ ደግሞ ታብታብ በማድረግና ሼር በማድረግ በቃ ተጎኗ እንሆን አስበንበት ተዘጋጅተን ታህሳስ 25 በቃ አስበንበት እንቀመጥ ማለት ነው። እና እሷም አደራ 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 ሸርሸር አድርጉልኝ ብላለች። ሸርሸር እያረጋችሁ በዚሁ አጋጣሚ ቲክቶኳን የማታውቁት ጻፉልኝ፣ የለንም በሉኝ ማለት ነው። ቲክቶክም የሌላችሁ ቢሆን ለሷ ብላችሁ አውሩድና ተጎኗ እንሆን ሀቂቀትን ማለት ነው። ባትፈልጉትም ችግር የለውም ከዛ በኋላ ብታጠፉትም ማለት ነው። ብዙዎቻችን ቲክቶክ አንጠቀምም ማለት ነው። እና ለሷ ስትሉ አውርዳችሁ በምን እንርዳት? እኛ ብር የለንም፣ አቅም የለንም፣ መርዳት አንችልም፣ ግን ቀስማችን ሰብራዋለች፣ በጣም ታሳዝነናለች ለምትሉ ደስ የሚል ገጠመኝ ይኸው መጣላችሁ። ብር የሌላችሁ መርዳት የማትችሉ በገንዘብ ማለት ነው። ብስሚላ እና ይኸው ጌም አላት ማለት ነው። ታብታብ ማድረግ እንግዲህ ገንዘብ አይጠይቅም። ሶሳ ዋይፋይ ነው ባወረዳችሁ ዋይፋይ ገብታችሁ ታብታብ የምታደርጉላት ወይንም በመዳም ዋይፋይ ነው ማለት ነው። ስለዚህ ገብታችሁ ተጎኗ ሆኖ ደስ ብሏት እንድትወጣ የጌም ማለታ ተጎኗ እንሆን ሁላችንም ማለት ነው። በአክብሮት ተጠይቃችኋለሁ ሁዶችዬ። ሼር እያደረጋችሁ ለዚህ ለቻናልም አዲስ የሆናችሁ አትለፉ፣ አዳምጣችሁ ማለት ነው። ተጎኔ ሆኖ አበረታቱኝ እላችኋለሁኝ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ አስቀምጡልኝ። እንደነገርኳችሁ ቤቷ የሌላችሁ ማታውቁት ጻፉልኝ። የቲክቶክ ስሟን እነግራችኋለሁ ማለት ነው። እና ይሄን ይመስላላችኋለሁኝ። የጌ ማለት አዲስ እንዲላት ተጎኗ እንሆን ምነግራችሁ ነገር ማለት ነው። የመዳም ቅመሞችዬ ለምንድን ነው ቅንስ በሳችን የሆነ ነገር ስንሆን አንረዳዳም? ወላሂ እሷም እንደኛው ጤነኛ ሆና የምትሰራ ነበረች ፈጡ ማለት ነው። አላህ Subhanahu Wa Ta'ala አላህ ነው የሰጣት። አላህ ጤናዋን ይመልስላት። በዚሁ አጋጣሚ ዱአ አድርጉላት። ገንዘብ ምንም አያደርግም። ከምንም በላይ ዱአ፣ ከምንም በላይ ጤና ነው። በያለንበት ጤናችንን ይስጠን። እንደዚህ ታመነ ሰው ፊት ተመቆም አላህ ይጠብቀን። እሷም ብዙ ነገራቶችን አሳልፋለች በሜዲያ ላይ ማለት ነው። ወላሂ እኔ በጣም ነው ቀስሜን የሰበረች፣ በጣም ነው የምታሳዝኔ ማለት ነው። ግን አላህ Subhanahu Wa Ta'ala ያለው ነው የሚሆነው እላችኋለሁኝ። እና ራሳችሁንም ጠብቁ እላችኋለሁ የመዳም ቅመሞችዬ። አላህ የረፍት እንጀራ ይስጠን እላችኋለሁኝ። ያው እንደነገርኳችሁ የምነግራችሁ ነገር አንድ ሰው እርዱ ቢሎ ሲመጣ በፌመስ ላይ የመጣውና ዝም ብሎ አይዲ ሰው የማይታወቅ ሰው ሲገባ ወላሂ እኩል አይደለም የሚረዳው። እንደምታዩት እያያችሁ ነው፣ የሚሰማውንም እየሰማችሁ ነው፣ የሚታየውንም እያያችሁ ነው። ግን አንድ ፌመስ በቃ ሲያማ ወይንም የሆነ ነገር ሲሆን ተባብረን ነው የምንረዳው ቢታወቅ ማለት ነው። ግን እዚህ ይግባኝ የሚሉት አይደለም ያ ሰው ግን እንደዚህ ያለ ሰው የተጎዳ ሰው ሲመጣ ደግሞ በነገራችን ላይ ምላስ የሌለው ሰው ማለት ነው ሚዲያ ላይ ሊረዳ አይችልም፣ ምንም ጉዳተኛ ቢሆን ማለት ነው።
እና ምላስ ያለው ሰውና የሆነ በቃ ማመሳሰል የሚችል ሰው አለ አይደል? መናገር የሚችል ሰው፣ መናገር የማይችል ሰው ደግሞ አለ የሆነ ምላስ ውስጥ ስርስር ልክ እንደኔ ማለት ነው። አሁን ወላሂ የሆነ ነገር ተናግሬ ማሳመን አልችልም። እና እንደኔ ቢጤዎች ማለት ነው። ፋጡማ ደግሞ ከነዛ ቢጤ ከነዛ ሰዎች ናት። መናገር እንደዚህ ፈታ ብላ መናገር አትችልም እንደ የምታዋት ማለት ነው። ስለዚህ አንድ ሰው ምላስ ስላለው ፌመስ ስለሆነ ታዋቂ ስለሆነ አይደለም መረዳት ያለበት ማለት ነው። በቃ እኛ መረዳት ያለብንን አካልና መረዳት የሌለበትን አካል እናውቃለን። ሁላችንም ህፃን ልጅ አይደለንም። ስለዚህ ፋጡማ ደግሞ እንደምታዋት ካንሰር በሽታ ማለት ቀላል ነገር አይደለም። ማሻአላህ ተባረከላ። ሰው ያውም ጊዜ ሰጥቷታል። ወላሂ ካንሰር በሽታ በጣም መጥፎ ነው። አላህ ሱብሓነሁ ወተዓላ እዚህ አቆያት። አልሐምዱሊላህ እዚህ ማቆያት። ከዚህም በላይ ደግሞ ልጆቿ ጋር ከዚህም በላይ የተሻለ አፋያዋን መልሶላት ለልጆቿ የምትቆም የምትኖር አላህ ያድርጋ። ዱአ አድርጉላት እላችኋለሁ። ስለዚህ እንደነዛ ያሉ ሰዎች ሲመጡ ብቻ መርዳት አይደለም ያለብን፣ መረዳት ያለበት እናውቃለን ማለት ነው። ስለዚህ ገብታችሁ እናንተ ደግሞ ያላችሁን 10 ሆነ 5 የምትችሉ አበባ በቃ የምትችሉ አንበሳ፣ የማትችሉ አበባ፣ የምትችሉትን አበባ የማትችሉ ደግሞ በታብታብና በሸር ተጎኗ እንሆን። አስባችሁበት ተሳስ 25 ተጎኗ እንድትሆኑ በትትና በአክብሮት እጠይቃለሁ እላችኋለሁ። ውድ ቤተሰቦችዬ እኔንም ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉኝ ሰብስክራይብ ስለምታደርጉኝ ኮሜንት ሀሳብ አስተያየት ለምትሰጡኝ ሁሉ ከልብ ነው የማመሰግነው። ይቅርታ ተተባተብኩባችሁ ማለት ነው። ለሁሉም ነገር ከልብ አመሰግናለሁ ውዶችዬ። ኢንሻአላህ ጉዞ ወደፊት ነው። እኔንም አበረታቱ ተጎኔ ሁኑ እላችኋለሁኝ። በያለንበት እንደዚህ ያለ ነገር አላህ ይጠብቀን። እሷንም ፈረጃውን አላህ ቅርብ አላህ ያድርግላት እላችኋለሁኝ። እና ይሄን ይመስላል። የሌላችሁ ቤቷ ጻፉ ላይ በኮሜንት ማለት ነው። ኮሜንት አነባለሁኝ። እንዲሁም ይሄን ቪዲዮ ሸርሸር አድርጉላት። እሷም ላይ እንደዚሁ ሸር አድርጋለች በቲክቶክ ላይም በዩቲዩብ ላይም ማለት ነው። እየገባችሁ ሸር አድርጉላት ድምጿን እና ተጎኗ ሆኖ ማለት ነው። አስባችሁበት ተዘጋጅታችሁ ምናምን እንጠብቅ ያን ቀን ማለት ነው። ኢንሻአላህ የዛን ቀን ደስ ብሏት በቃ ያሰበውን ማሳካት አይችልም የሰው ልጅ። አንድ ሰው እኛ ያሰብነውን ማሳካት የሚችለው አላህ Subhanahu Wa Ta'ala ብቻ ነው። እኛ ግን ምንም ማድረግ አንችልም። ባለን ግን ተጎኗ እንሆን፣ ባለን ነገር ደስ ብሏት እንዲወጣ ማለት ነው። እና ያው በምን እንርዳት የምትሉ እንግዲህ ያው እንደዚህ ደስ የሚል ገጠም መጥቶላችኋል ማለት ነው። የአቅም የሌላችሁ እንደዚህ ታብታብ በማድረግ እና ሽርሽር በማድረግ ተጎኗ ሁኑ እላችኋለሁኝ ውዶችዬ። ስላዳመጣችሁኝ ቪዲዮን ጨርሳችሁ ስላዳመጣችሁና እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይቆይልኝ፣ ሰላማችሁ ይብዛልኝ ማለት ነው። ያው ፋጡማም እንዳለችው እንግዲህ አደራ ሸር አድርጉልኝ በላለኝ። ሸር እያረጋችሁ ያልሰሙትን አሰሙ ማለት ነው። ሀባይብ ፊላ በሰላም ለሀገራችን አላህ ያብቃን። ሀገራችንን ሰላም አድርጎ ማለት ነው። ከእንደዚህ ያለ ገጠመኝ ነገር አላህ Subhanahu Wa Ta'ala ይጠብቀን፣ ጤናችን አላህ ይስጠን እላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ ማለት ነው። ፊ አማኒላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።